በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች፣ የእናታችን የማምላክ ወዳጆች፣ የቅዱሳን አክባሪዎች፣ በወደደን ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን አላችሁ? እንደ እግዚአብሔር መልካም ፈቃድ ስንክሳር ዘወርኀ ኅዳር 11 ይዤላችሁ ቀርብ ያለው ስንክሳር ከማንበቤ በፊት ላስታውሳችሁ የምፈልገው እንድታበረታቱኝ ሀሳብ አስተያየታችሁ ኮሜንት ላይ ላይክ፣ ሼር እና ሰብስክራይብ እንዳትረሱ። ስንክሳር ዘወርኀ ኅዳር 11 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ኅዳር 11 በዚህች ዕለትም አምላካችን ለወለደች ለእመቤታችን ድንግል ማርያም እናቷ የሆነች የተመሰገነች የቅድስት ሐና የዕረፍቷ መታሰቢያ ነው። ይህች ቅድስት ከኢየሩሳሌም ሀገር ከሌዊ ነገድ ከካህኑ አሮን ትውልድም የሌዊ የሚልኮ ልጅ ለሆነ ለማጣትም ልጅም ናትና ለማጣትም ሶስት ሴት ልጆችም አሏት። የታላቂቱም ስሟ ማርያም ናት። ሁለተኛይቱ ስሙ ሶፊያ፣ ሶስተኛዋትም ስሟ ሐና ናትና ታላቂቱም ማርያም ለመባል ተድራ አዋላጅ የሆነችው ሰሎሜም ወለደቻት። እርሷም መድኃኒታችን ከወለደችበት ጊዜ ጀምሮ በስድስቷም ወራት ከአረጋዊ ዮሴፍ ጋር እመቤታችን ድንግል ማርያም ያገለገለቻት ናት። ሶፊያም ለመባል ተድላ ለመጥምቁ ዮሐንስም እናት የሆነች ቅድስት ኤልሳቤጥ ወለደቻት። ይቺ ቅድስት ሐና ከይሁዳ ነገድ ለሆነ ጻድቁ ስሟ ኢያቄም ለሚባል አባቷም እመቤታችን ቅድስት ድንግል ማርያም ወለደቻት። እሊህም ሰሎሜም ኤልሳቤጥም ለቅድስት ሐና የእህትማማቾች ልጆች ናቸው። የዚች የቅድስት ሐና በስውር የምትሰራውን ገድሏት ትሩፍታዋም እንዳናስታውስም አናውቅም፣ ግን ከሴቶች ሁሉ እንደምትበልጥም እንደምትከብርም እናውቃለን እንረዳለን። እርሱ አምላክም በሥጋ ለወለደችው ወላጇ ትሆን ዘንድም የተገባ ሆናለችና ከሴቶችም ሁሉ የሚበልጥና የሚበዛ ትሩፍታና ተጋድሎ ባይኖራትም ይህች ታላቅ ጸጋ ባልተገባት ነበር። ይህችም ጻድቅት ሐና መካነ በመሆኗ ልጅም ይሰጣትም ዘንድ ወደ እግዚአብሔር ዘወትር በጸሎት ማልድ ነበር። እግዚአብሔርን በእርሱ ለዓለም ሁሉ ደህንነትም የተደረገባት ይቺ የተባረከችም የከበረችም ልጅ ሰጣት። እርሷም አምላክም የወለደች እመቤታችን ድንግል ማርያም ናት። ስለዚህ ይችን ታላቅ ጸጋ ስለሰጣት የበዓልም መታሰቢያ በደስታ ልናከብርላት ይገባል። እግዚአብሔር ምስጋና ይሁን። በጸሎቷም የሚገኘው በረከቷ ከኛ ጋር ይሁን ለዘላለሙ አሜን። አርኬ ሰላም ለኪ ለጸሎት ኩሉ ምራጋ ከመ አስካ ወይን ዲበ ሀረጋ ሐና ብጽዕት ተፈስሒ እንበላት ንትጋ ረከብኪ ሞገሰ ወአድማእኪ ጸጋ እምሄው አምላ ትኩኒ በሥጋ። በዚች ቀን ሁለተኛ የአርኬላኦስ ሰማዕትና የአበ መኔቱ ኤልሳዕ ዳግመኛ የመነኮሱ ጳጉሚስና የሰማዕቱ ሚናስ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለም አሜን። አርኬ ሰላም ለአርኬላኦስ ሰማዕ ወኤልሳዕ አበመኔት ወምስሌክሙ ጳጉሚስ ህቡረ ስርዓት ጸልዩ በእንቲአየ ክቡራን ጸሎት እስመ እመነኩስ ያድኃን ጸሎት ሰላም ለከ ፈጻሜ ህማት በሐሰሳ አብየ ሃይማት ሚናስ እመውለዱ ቅድስ ከኒሳ ወሰላ እብላ እንዘ ወድሳ ለእመከ አውራንያ እንተ አረቅዋ ልብሳ ወዘቀሰፍዋ ዘባና ወከረሳ። ኅዳር 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ሐና ብሩክት፣ ቅድስት አርኬላኦስ ሰማዕት፣ አባ ኤልሳዕ አበ መኔቱ፣ አባ ጳጉሚስ መነኮሱ፣ ቅዱስ ሚናስ ሰማዕት፣ ቅድስት አውራንያ የሰማዕቱና የወርኃዊ በዓላት ቅዱስ ያሬድ ካህን፣ ማር ገላውዴዎስም
ይወዳቸዋል። እግዚአብሔርን ከተማ ሆይ በአንቺ የተደረገ ነገር ድንቅ ነው። ሰማዕቱ እናታችን ጽዮን ይላል፣ በውስጥም ሰው ተወለደ፣ እርሱ ራሱ ልዑል መሰረቷም። መዝሙረ ዳዊት ምዕራፍ 86 ቁጥር 1 ዘአቅርብኩ ማኅሌተ አዘክርያ አእላፈ እምዕለ ተጸምዱከ ዘለፈ ለለአነብቦ ተወከፈ ዘንዴትየ መጽሐፈ እንተ ረሴከ እግዚኦ ጸረቀ መበለተ ውክፉ እምዕለ አቡዕ ብዑላት ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አሐዲ መነኮሳት ወዔራ ባርኪ ባርኮ ጉባኤ ዛቲ መካነ እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታሰ ወለዘአጽሐፎ እንዘ ይድርስ ለዘአንበቦ ወለዘተረጎሙ በልሳነ ሐዲስ ወለዘሰምዖ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባ ህቡረ ይምሃረነ ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡትም ይልቅም የድሃይቱን አነስተኛ መባ እንደተቀበልክ ለሁሉ ጊዜ የሚያገለግሉ አእላፍ መላእክት እያሰቡን በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹም ደናግል እንዲሁም ደጎቹ መነኮሳት ሆይ ልጅ አዋቂ ሳይልም የምንሰበሰብበትን የጉባኤ ቦታ ባርክ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንም ያጻፈውንም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስም እና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስተምር የጌታ እናቱ በማርያም ጸሎቱ ኢየሱስ ክርስቶስ በአንድነት ይማረን።